በጋምቤላ ክልል ራሱን የጋምቤላ ነጻነት ግንባር ጋነግ ብሎ የሚጠራው ታጣቂ ቡድን የጦር አዛዥ እጁን ለመንግስት መስጠቱን የጋምቤላ ክልላዊ መንግስት አስታወቀ። ሌሎች ተጨማሪ 25 የቡድኑ አባላትም እንዲሁ ለመንግስት እጅ መስጠታቸውን የክልሉ የሰላምና ህዝብ ደህንነት ምክትል ኃላፊ አቶ ኡቶ ኡኮት ለዶይቼ ቬለ ገልጸዋል። በደቡብ ክልል የወባ በሽታ ስርጭት አሳሳቢ በሚባል ደረጃ መጨመሩን የክልሉ ጤና ቢሮ አስታወቀ። በትናንትናው ዕለት ወደ ዩክሬን ወታደሮቿን ያስገባችው ሩሲያ በተለያዩ ከተሞችና የጦር ሰፈሮች ላይ የአውሮፕላን ጥቃት ማድረሷ እየተነገረ ነው። በርከት ያሉ የዩክሬን የአየር ኃይል ጣቢያዎችና ወታደራዊ ኢላማዎችን ማውደሟን ተገልጿል። ሩሲያ ከምዕራቡ ዓለም ለሚጣልባት ማዕቀብ አጸፋውን እንደምትመልስም አስጠንቅቃለች። ሶማሊያ የምክር ቤት ምርጫውን ለሚቀጥለው ወር አስተላለፈች። ዜናው በዝርዝር በጋምቤላ ክልል ራሱን የጋምቤላ ነጻነት ግንባር ጋነግ ብሎ የሚጠራው ታጣቂ ቡድን የጦር አዛዥ እጁን ለመንግስት መስጠቱን የጋምቤላ ክልላዊ መንግስት አስታወቀ። የጋምቤላ ክልል የሰላምና ህዝብ ደህንነት ምክትል ኃላፊ አቶ ኡቶ ኡኮት ዛሬ ለዶይቼ ቬለ በስልክ እንደተናገሩት የጋምቤላ ነጻነት ግንባር ነኝ የሚለው ታጣቂ ቡድን 25 አባላቱ ቀደም ሲል እጃቸውን በሰላም ለመንግስት የሰጡ ሲሆን ከትናንት በስቲያ ደግሞ የግንባሩ የጦር ክንፍ አዛዥ ዛን ዱዌር በጋምቤላ ክልል ኑዌር ዞን ላሬ ወረዳ እጁን በሰላማዊ መንገድ ሰጥቷል። ድርጅቱ የማህበረሰቡ ሰላምና ደህንነት ለመረበሽ ሁለት ጊዜ ሙከራ አድርጓል። አንደኛ ሙከራ አንድ ወጣት ገለው በከተማ አንዱ አቆስሏል። መንገዶች ለማወቅ ሞክሯል። የትራንስፖርት በዚህ የተነሳ የክልሉ ጸጥታ አካላት በወሰዱ እርምጃ ለመከላከል ተችሏል። እስካሁን በመጀመሪያ ዙር 25 የሚሆኑ እጃቸው ሰጥቷል። ወር በፊት አሁን ደግሞ አዛዣቸው ነሱ የጦር አዛዥ ትላንት እጅ ሰጥቷል። ታጣቂ ኃይሉ ባለፈው በተደረገ ሀገራዊ ምርጫ ሲሸነፍ ወደ ጫካ በመግባት ግድያዎችን በሰላማዊ ሰዎች ላይ ሲፈጽም እንደነበረና በአንዳንድ የመጓጓዣ መስመሮች ላይ ችግር ሲፈጥር መቆየቱንም አክለው ገልጸዋል። የክልሉ መንግስት አሁንም ሌሎች የታጣቂ ኃይሎች አባላት እጃቸውን በሰላም ለመንግስት እንዲሰጡና በሰላማዊ መንገድ እንዲታገሉ ጥሪ ያቀረበ ሲሆን ያ ካልሆነ ግን የማያዳግም እርምጃ ይወስድባቸዋል ነው ያሉት አቶ ኡቶ። ክልሉ መንግስት ያስተላለፈው ጥሪ ያለ በሰላም መንገድ እጃቸው እንዲሰጡ እጃቸው ማሰጡ ከሆነ የማያዳግም እርምጃ እንደሚወሰድባቸው መልዕክት አስተላልፈናል። በዚህ መሰረት ነው አሁን እጅ የሰጠ ሌሎችም ሊመጡ ይችላል የሚል ግምት አለን። ገብተው የጥፋት ድርጊታቸው ማስፈጸም አይችሉም። የህዝቡ ተሳትፎ የነቃ ስለሆነ ሁሉ እንቅስቃሴያቸው ተዳክሟል። ያለው አማራጭ እጅ መስጠት ነው። ዛንድዌር በሰላማዊ መንገድ ለመታገል ለመንግስት እጁን የሰጠው የክልሉ መንግስት ያደረገውን ሰላማዊ ጥሪ ተከትሎና በአካባቢው ጎሳ መሪዎች ባደረጉት የሽምግልና ጥረት ጭምር መሆኑን አቶ ኡቶ መናገራቸውን የባህር ዳሩ ወኪላችን አለምነው መኮንን በላከው ዜና ጠቅሷል። በደቡብ ክልል የወባ በሽታ ስርጭት አሳሳቢ በሚባል ደረጃ መጨመሩን የክልሉ ጤና ቢሮ አስታወቀ። የቢሮው የስራ ኃላፊዎች ለዶይቼ ቬለ እንደገለጹት በክልሉ የወባ በሽታ ስርጭት አምና ከነበረበት ዘንድሮ በ23 በመቶ ከፍ ብሏል። ለበሽታው መስፋፋትም የጸረ ወባ ትንኝ ኬሚካል አቅርቦት ማነስ፣ የጤና ኤክስቴንሽን ስራዎች መቀዛቀዝ እንዲሁም ህብረተሰቡ የወባ በሽታ ጠፍቷል በሚል መዘናጋት የአልጋ አጎበሮችን ያለመጠቀሙ በምክንያትነት ተጠቅሷል። በወባ እስካሁን የ24 ሰዎች ህይወት ማለፉን ነው በቢሮው የበሽታዎች መከላከልና የጤና ማጎልበት ዳይሬክቶሬት ዳይሬክተር አቶ ማሌ ማቱ የተናገሩት። በጣም ጨምሯል። አምና ከነበረው በ23 ከመቶ ጨምሯል። በዚህ 6 ወር ውስጥ አጠቃላይ ወባ ህመም ስሜት ታይቶባቸው የተመረመሩ ወደ 837401 ሰዎች ከዚህ ውስጥ ወደ 148507 ያክል ሰዎች የወባ በሽታ በደማቸው ውስጥ እንዳለ ተለይቶ ሕክምና አግኝተዋል። 24 የሚሆኑ ሰዎች ሞተዋል በወባ ህመም ሳቢያ።
በክልሉ ወላይታ፣ ጉራጌ፣ ጋሞ፣ ጎፋና ደቡብ ኦሞ ዞኖች የበሽታው ስርጭት ጎልቶ የታየባቸው አካባቢዎች መሆናቸውንም ዳይሬክተሩ አስረድተዋል። የበሽታውን ስርጭት ለመቀነስ ተጨማሪ አጎበሮችን ከማቅረብ ሌላ በቀበሌያትና በወረዳ ደረጃ ግብረ ኃይሎችን በማዋቀር የወባ አስተላላፊ ትንኝ መራቢያ የሆኑ ስፍራዎችን በዘመቻ የማጽዳት ስራዎች በማከናወን ላይ እንደሚገኝም ኃላፊው አመልክተዋል። የደቡብ ክልል ካለው የቆዳ ስፋት 70% ያህል ለወባ በሽታ ስርጭት ተጋላጭ በሆነ መልክዓ ምድራዊ አቀማመጥ ውስጥ እንደሚገኝ የክልሉ ጤና ቢሮ መረጃን ጠቅሶ ሸዋንግዛው ወጋየው ከሐዋሳ ዜናውን ልኮልናል። በትናንትናው ዕለት ወደ ዩክሬን ወታደሮቿን ያስገባችው ሩሲያ በተለያዩ ከተሞችና የጦር ሰፈሮች ላይ የአውሮፕላን ጥቃት ማድረሷ እየተነገረ ነው። በርከት ያሉ የዩክሬን የአየር ኃይል ጣቢያዎችና ወታደራዊ ኢላማዎችን ማውደሟም ተገልጿል። በሶስት አቅጣጫ ወታደሮችና ታንኮቿን ያስገባችው ሩሲያን ለመመከት ምዕራባውያን ሀገራት በቂ ድጋፍ አላደረጉልኝም በማለት የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ወቅሰዋል። ዘለንስኪ በተለይ የአውሮፓን የድጋፍ እርምጃ ዘገምተኛ ነው ያሉት። በዚህ መሀል የአውሮፓ ህብረት ተጨማሪ ማዕቀብ ሩሲያ ላይ ለመጣል እየተዘጋጀ መሆኑ ተሰምቷል። ማንነታቸው ባልተገለጸ የህብረቱ ባለስልጣን አማካኝነት ይፋ በወጣው መረጃ መሰረት ህብረቱ ያቀደው ማዕቀብ 3ኛ ዙር መሆኑን ሮይተርስ ጠቅሷል። ማዕቀቡ የሩሲያ የገንዘብና የኃይል ዘርፎችን ይበልጥ የሚጎዳ እንደሚሆንም ጠቁመዋል። ሩሲያ በበኩሏ የአጸፋ ማዕቀብ በምዕራቡ ዓለም ላይ ልትጥል እንደምትችል ከክሬምሊን የወጣ መረጃ አመልክቷል። በቤላሩስ በኩል ሞስኮና ኪየቭን ለማደራደር ዝግጅት መኖሩ እየተነገረ ሲሆን ሩሲያ ከዩክሬን ጋር የድርድር ሀሳቡን የምትቀበለው የዩክሬን ወታደሮች መሳሪያቸውን ካስቀመጡ ብቻ እንደሆነ ማስታወቋን ሮይተርስ በትዊተር ገጹ ያወጣው ዜና ያመለክታል። ይህ በእንዲህ እንዳለም ዩክሬን የሚገኘው የሞሮኮ ኤምባሲ በሀገሪቱ የሚገኙ ተማሪዎች እንዲወጡ ማዘዙ ተገለጸ። 2 የስልክ መስመሮች ይህንኑ ሂደት ለማቀላጠፍ የተመደቡ ሲሆን በትናንትናው ዕለት ብቻ 795 ጥሪዎች ማስተናገዱም ተመልክቷል። ይህን ያስታወቁት የሞሮኮ መንግስት ቃል አቀባይ በሰጡት መግለጫም በርከት ያሉት ዩክሬን የሚገኙ ተማሪዎች በተለያዩ አየር መንገዶች አማካኝነት መውጣት መቻላቸውንም አረጋግጠዋል። አያይዘውም ሩሲያ የሚገኙ 28 የሞሮኮ ዲፕሎማቶች መደበኛ ስራቸውን መቀጠላቸውንም ዩክሬን የሚኖሩ የሀገሪቱ ዜጎችና ተማሪዎችን ለማውጣት የተቀናጀ ስራ በማከናወን ላይ መሆናቸውንም ገልጸዋል። በጀርመን በርሊን የሚገኘው የኢትዮጵያ ኤምባሲም በበኩሉ ዩክሬን የሚገኙ ኢትዮጵያውያን ተማሪዎችም ሆኑ ትውልደ ኢትዮጵያውያን ከመንቀሳቀሳቸው በፊት ኤምባሲውን እንዲያማክሩ አሳስቧል። ኤምባሲው በፌስቡክ ገጹ ዛሬ ባወጣው ማሳሰቢያም ወደ ፖላንድ ድንበር አቋርጠው እንዲገቡ ከፖላንድ መንግስት ጋር ስምምነት መደረሱንም በማመልከት ተማሪዎቹ ወደዚያ በመሄድ ወደ ኢትዮጵያ እንዲመለሱም ካደራ ጭምር ገልጿል። ለሚያጋጥሙ ችግሮችም የስልክና የኢሜል አድራሻም ይፋ አድርጓል። ሆኖም ዶቼ ቬለ ተጨማሪ ማብራሪያ ለማግኘት ባደረገው ጥረት ስልኩ እንደማይጠራ አረጋግጧል። ዩክሬን ውስጥ ወደ 500 የሚጠጉ ኢትዮጵያውያን ተማሪዎች እንደሚገኙ ይገመታል። አድማጮች የምትከታተሉት የዶቼ ቬለ ዲደብሊውን ዜና ነው። ሶማሊያ የምክር ቤት ምርጫውን በዛሬው ዕለት ለሚቀጥለው ወር አስተላለፈች። ምስራቅ አፍሪካዊቱ ሀገር ከ1 ዓመት በላይ ምርጫውን ማዘግየቷ የሀገሪቱን የበጀት ድጋፍና ፋይናንስ አሳሳቢ ደረጃ ላይ እንዳደረሰው ነው የተነገረው። በዛሬው ዕለት የምክር ቤቱ ምርጫ ቢካሄድ ኖሮ በምክር ቤቱ አባላት ፕሬዝዳንት ይመረጥ ነበር። ሆኖም የማስታወቂያ ምክትል ሚኒስትር አብዱራህማን ዩሱፍ እንደተናገሩት ለመጪው መጋቢት 6 ቀን 2014 ዓ.ም ምርጫው ተገፍቷል። የዓለም የገንዘብ ድርጅት IMF በሀገሪቱ ምርጫ ካልተካሄደ የገንዘብ ድጋፉን እንደሚያቆም አስጠንቅቋል። የጀርመን የጤና ሚኒስትር የኮቪድ-19 ወረርሽኝ ስጋቱ ገና እንዳላበቃ አሳሰቡ።
በሀገሪቱ በየዕለቱ በተዋሲው የሚያዙ ሰዎች ቁጥር በመቶ ሺዎች የሚቆጠሩ መሆናቸውን እንዲሁም ተዋሲው አሁንም ብዙዎችን እየገደለ መሆኑንም አመልክተዋል። የጀርመን የተላላፊ በሽታዎች ጥናት ተቋም ሮበርት ኮህ ባለፉት 24 ሰዓታት ብቻ 210743 ሰዎች አዲስ በተዋሲው መያዛቸው በምርመራ መረጋገጡን አስታውቋል። 226 ሰዎችም መሞታቸውን አመልክቷል። የጀርመን የጤና ሚኒስትር ካርል ላውተርባህ ለጋዜጠኞች በሰጡት መግለጫ ወረርሽኙ አብቅቷል ብሎ ከማሰብ መጠንቀቅ ይገባል ብለዋል። ኦሚክሮን ከተሰኘው ልውጡ የኮሮና ተዋሲ አይነት BA.2 የተባለው አይነት ምናልባትም በተዋሲው የሚያዙትን ሰዎች ቁጥር ሊጨምር እንደሚችል አመላክተዋል። በዚህ ምክንያትም 16 የጀርመን ፌዴራል ግዛቶች የሚያደርጉትን ጥንቃቄ ለማላላት እንዳይቸኩሉ አሳስበዋል። በተያያዘ ዜና በቻይናዋ ራስ ገዝ ሆንግ ኮንግ ከተማ በኮቪድ-19 የሚያዘው ሰው ቁጥር በፍጥነት መጨመሩ ተነግሯል። ባለፉት 24 ሰዓታት ውስጥ ከ10,000 ሰዎች በላይ መያዛቸው የተዘገበ ሲሆን በየቀኑ እስከ 50 ሰዎች በበሽታው መሞታቸውን አብዛኞቹም ያልተከተቡ መሆናቸውን አሶሲኤትድ ፕሬስ ዘግቧል። በቻይና የዋናው ግዛት ውስጥ ተግባራዊ የሆነውን ኮሮና የሌለበት አካባቢ የማጠናከር መርህንን በሆንግ ኮንግም ለማድረግ ለእያንዳንዱ ሰው የኮሮና ምርመራ እንዲደረግ ጥብቅ መመሪያ ይፋ ተደርጓል። ይህ ዶይቼ ቬለ ነው።